ከእናንተ ጋር ልተያይዙ ስለኔ ክፉ ሲያወራ ያዋሉ ቲክቶክ ላይ እንዴ ምን ሆነ ነው ምናምን ስለ ፋሚሊዎች እኮ እንደዚህ ሰደቡ ምናምን እንዴ እና ስለኔ የምታወራው ፋሚሊዎች እኮ ናቸው። እኔ የማላውቀው ሰው እኮ ነው የተናገረ ስለኔ ለምንድን ነው ወጥተህ የምታወራው ምናምን ስለ ይቀየርብኛል ማለት ነው ያኛው ሰው። ተረዳችሁኛ? በእናንተ ምክንያት ነው። በቃ እኔ አልፈልግም። ማርያምን ተረዱኝ፣ በእግዚአብሔር በመድኃኒዓለም ተረዱኝ። በቃ ድራማ አልፈልግም በእግዚአብሔር። እንደ አንድ ወጣት ላይቬን እሰራለሁ እወጣለሁ ምናምን በቃ ላይቬን እኖራለሁ አለቀ። እንደነ ናሁ እንደነ ፍራይዴ ጌም እጮታለሁ። ከዛ ቪዲዮ እንሰራለሁ። ቻሪቲም ከሆነ ቻሪቲ እሰራለሁ። በቃ ከዛ በኋላ ህይወቴን እኖራለሁ ማለት ነው። ስለኔ ምን ማውራት አልፈልግም። ኦብቪስሊ እሱ ሁሉንም ነገር አውርቷል ምናምን በቃ ይበቃል። ምን ማለት አልፈልግም እኔ ኮንተንት ይሆናል። እሺ እና ያ አስመስዬ ከምትወዱኝ እንደዚህ እንትን ላይክ ይሄንን ባህሪን ብትወዱልኝ ይሻለኛል። በቃ ጃኒን ከወደዳችሁ ተቀበሏት። በቃ ከተዋችሁኝም እንግዲህ ተውኝ አለቀ። እኔ አላስመስልም። አይ ቲንክ ሰው የሚወደኝ ይሄን ባህሪን ይመስለኛል። እኔ አልማስመስል አልችልም። ኢቭን ሰውን የውሸት አልቀርብም ኔቨር በጭራሽ። ገባችሁ? ብዙ ባወራ አይደለም ባይዘው። እሺ እንደዚህ ወሬ እየጠፋብኝ እንኳን ትረዱኛላችሁ እኮ ላይክ ወሬ አልችልም። ግን የሆነ ቃላት ሳወጣ ምን ለማለት እንደፈለኩኝ የምትረዱኝ ሰዎች ናችሁ። ገባችሁ? ተረዳችሁ? ጆን ዳንኤል ማታ ነው የሚሄድበት በደንብ አድርጌ እኔ ያልሰድበው ምንም አለው። ግን አታስመስል ጆን። ህዝብ እንዲወድ ብለህ አዶናይ ለመጣል ብለህ አታስመስል። ከዚህ በፊት የት ነበርክ? አክሱምስ ምን አለ? ለአክሱምና ለአርሲ ድምፅ ለመሆን ሪፖርት አረጉኝ ዋርኒት ሰጠኝ ምናምን የምትለው አክሱም ምን አለ? አክሱም ምን አለ? አሁን ነው አክሱም መስጊድ አትሰሩም የተባለ ወይ? ለምን ከዚህ በፊት አላልክም? ልጁ ለመጣል ነው እንጂ ከዚህ በፊት ለምን አላልክም? ለምን አልሰራህም? አክሱም መስጊድ ሰራላቸው ብለህ ለምን አልሰራህም? ፖለቲከኞች እንደዛ ለምን አላልክም? አሁን ነው ልጁ ለመጣል አሁን ሰው ሲነሳበት ከጃኒ ጋር ሲጣላ ሁሉ በቃ የጃን ደጋፊዎች ሲነሱበት አንተም ከነ ይሄን ልጅ ለመጣል ካልፈለጋችሁ በስተቀር የእስልምና ድርጅት የሆነው ባቡል ካይር የተባለውን ድርጅት ማን ነበር ሲያግዝ የነበረው? ማን ነበር ለዛ በጎ አድራጎት ብር ሲሰበስብ የነበረው? ማን ነበር? አዶናይ ነበር እንዴ? የሙስሊም ድርጅት ነው። ካሊድ ፋውንዴሽን የተባለውን ድርጅት ሲያግዝ የነበረው ማን ነው? አዶናይ አልነበረም እንዴ? ምንድነው ዛሬ አንፎሎ እናርገው ሪፖርት እናርገው ምናምን? ፎሎ አድርጉት ቤተሰቦች፣ 6 ሚሊዮን አስገቡት። ምንድነው ትላንት እየወደድን ዛሬ የምንጠለው? ምንድነው ነገሮችን እየጠበቀ የምንበቀለው? ከጃኒም ላይ ወፍ የጠፋባትም አትመስልም። ሂ ኢንጆይ ኢን ዱባይ። ምን ያህል ጥንካሬ ቢኖራቸው ነው? ድሮም ፍቅር አልነበራቸውም ነው ወይስ እውነት አሁንም ፕራንክ ነው? እኔ ግራ ገባኝ። ኧረ ጌታዊ ናሰን በቃ ልዩዬ እኔ አልቻልኩም። በማርያም ቆይ መልስ በእናትህ አሁን እኮ